አሁን የምነግራችሁ ኢንፎርሜሽን አንዳንድ ሰዎች እስከ 10,000 ብር ድረስ ተቀብለው የሚናገሩት መረጃ። አራቱ በጣም አሪፍ ምርጥና ትርፋማ ቢዝነሶች። ሴንጀንስ ዌልካም ቱ ዘ ቪዲዮ። ደብረ ዘይት ነው የተወለድኩት፣ ያደግኩት ደብረ ዘይት ነው። ከዛ አዲስ አበባ ዩኒቨርሲቲ ነው የገባሁት። ከዛ በኋላ ከወጣሁ በኋላ ደግሞ ትንሽ ጊዜ ኢንሹራንስ ውስጥ ሰርቻለሁ፣ ትንሽ ጊዜ አስተምሬያለሁ። ከዛ ደግሞ የራሴን ቢዝነሶች እየሰራሁ ነው። አሁን ላይ 3 ዩቲዩብ ቻናሎች አሉ፣ በአማርኛ በሌሎች ቋንቋዎች አሉ፣ ግን ኦፊሻል አላረግም እነሱን። በ23 አመቱ 2 ማስተርሱ የያዘ ያስደነገጠኝ ወጣት ነው። ሚኪያስ ሙሉጌታ ይባላል። በስራ ተቀጥሬ 2 አመት አካባቢ ሰርቻለሁ የተለያዩ ቦታዎች ላይ፣ ኢንሹራንስ ቦታዎችም ላይ ሰርቻለሁ። ከዛ ከወጣሁኝ በኋላ ደግሞ ፐርሰናሊ በራሴ ለመንቀሳቀስ እሞክር ነበር። ያው ደና ካፒታል ያው በቀላሉ አይገኝም፣ ደናም ሪሶርሶች አልነበሩኝም። ከዛ በኋላ የሰራኋቸው ብዙ ቢዝነሶች አሉ። መጀመሪያ ተሰርተው ያቆምኳቸው አሁንም ድረስ የቀጠሉ ምናምን። አሁን ደግሞ ብዙ ሰው የሚያቀኝ እነሱ ነገሮች ላይ የነበረኝ ኤክስፒሪየንስ ሼር ማድረግበት ዩቲዩበርስ የሚባል ዩቲዩብ ቻናል አለ። ከተጀመረ ኦልሞስት 1 አመት ሆኖታል። እሺ እዛ ላይ ነው ብዙ ሰው እያወቀኝ ያለው ማለት ነው። እዛ ላይ ኦኬ ትሬኒንጎችን ነው በጣም ዲቴይልድ የሆኑ ትሬኒንጎች ናቸው። ወደ ዩቲዩብ ገባህ? መቼ ነው ዩቲዩበርስ የተጀመረው? ምንድነው ዩቲዩበርስ? ያ አሁንም ዩቲዩበርስም እኔ አይደለሁም እንዳትል። አይ ኢትስ ላይክ ማርኬቲንግ ነበረ መጀመሪያ ላይ። ያ መጀመሪያ ብትሄዱ ራሱ አሁን ብዙ ሰው አሁን እዚህ ሀገር ኦንላይን ኮርስ በስተዋል፣ ኦንላይን አካዳሚዎች በስተዋል ምናምን ይባላል። ዳይናሚክ ቱቶሪያል ላይ ምን ሀፕን አረገ? ኮቪድ መጣ። ኮቪድ ሲመጣ ሙሉ በሙሉ ነው የተቋረጠብን። 72 አስጠኝ አይቻልም። አዎ 72 አስጠኝ ነበረ በዛ ሰዓት። እኔ ራሴን ማኔጅ ማድረገው ገና ማለት በደንብ የቆመ አይደለም። 72 አስጠኝ ነበረ። ኮምፕሊትሊ ነው የቆመው። ትምህርት ቆመ፣ ሰኞ ዕለት ነው ቆመ፣ በቃ ሙሉ በሙሉ ቆመ። የሆነ ነገር ማሰብ ነበረብኝ። ቲቶር የሚሰጡ ኤጀንሲዎች ብዙ አልነበሩ፣ አሉ ነበር፣ በጣም የቆየ ግን በጣም ትራዲሽናል ነው የሚከተሉት እንትን ኤጀንሲም አይደለም፣ ጀስት ግሩፕ ኦፍ ፍሬንድስ ራሳቸው ይሄዱ ምናምን ነገር ነው። እኔ ምን አደረኩኝ? የፈጠነ ኦንላይን ላይ መጀመር አለብን። ዙም ላይ ጀመርን። እሱም አለ ፌስቡክ ላይ ገብተው ቢያዩት አለ። የዙም ክላሶች ተሰጡ ነበር? አዎ ጀመር። ሁሉም ተማሪዎች ነው የሚገቡት ወይስ ዋን ኦን ዋን ነው የሚሆነው? ሁሉም ተማሪ የሚገባው ግን ማክሲመም 12 ተማሪ ያደረገው። ኦኬ ከዛ የ1 ሰዓት የነበረውን ለ1 ሰዓት ይከፍሉ የነበረው በዛው ክፍያ የ2 ሰዓት ነው የምንሰጣቸው። ኦኬ ስለዚህ አንድ ሰዓት ፍሪ ነው ማለት ነው እንሰጣቸው። ተማሪም ይበዛል ያው ለጥያቄና መልስም፣ ግን አስተማሪውም ይጠቀማል። ምክንያቱም በ1 ሰዓት ያገኛት የነበረው አሁን በ12 ሰው ነው የሚያገኘው። እንደዚህ ካደረጋችሁ ካላገኛችሁ ብለህ ያልከው እስቲ ስለሷ ነገር በደንብ ግልጽ አድርገልኝ። 30,000 ብር በወር መስራት አልቻልኩም ካለኝ አንድ ሰው ማየት አልፈልግም እንደዛ የሚል ሰው አይነት ነገር ነው ያወራሁት። ምንድነው ሐሳቡ? ሁክ የሚባል ነገር አለ። ቪዲዮ ላይ ሁክ ያስፈልጋል። ሁክ ማለት ምንድነው? ቀጥሎ ያለውን ኤጁኬሽናል ነገር ሰውየው እንዲያይ የሆነ ነገሩን መንካት አለብሽ። አሁን እኛ ሀገር ብዙ ሰው ማርኬቲንግ የማይገባው ይሄ ነው። ማርኬቲንግ የሆነ ያክል ውሸት አይደለም፣ እውነት ነው። ግን ሰውየውን የሚነካው ነገር መኖር አለበት። ካለካሻ ያለምን አይሻ ፖይንት የለው። ስለዚህ እሱ ከሆነ በኋላ ቀጥሎ የተናገርኳቸው ነገሮች ፕራክቲካል ናቸው። ለምሳሌ ቪዲዮ ኤዲቲንግ እንደሚችል ሰው ኢንተርናሽናሊ ስራዎችን ቢሰራ 30,000 ብር ማለት በጣም ትንሽ ብር ነው። ቪዲዮ $50 $80 ይሰራል። ይሄ ያልሰራሁትን አይደለም ወይም ሌሎች ያልሰሩትን ነገር አይደለም። ፕራክቲካሊ አሁን ይሄንን ሳወራ ኦሬዲ የሰሩት ሰዎች ቀላል ነው ይገባቸዋል ወይ ማወራው ነገር። ግን በዛኛው ሳይድ ያለ ሰው ስለማይታየው ያው ሞር እንደተመታ ነው እንጂ የሚያስበው ቀጥሎ ማወራው ነገር አይደለም የሚሰማው። ግን መስራት የሚቻል ነገር ነው፣ ፕራክቲካልም ነገር ነው። ጊዜ ከሰጠሹ ጊዜ ሊፈጅ ይችላል፣ ጊዜ ላይፈጅ አይችልም ማለት ነው። አሁን አፕወርክ ላይ ለምሳሌ አፕወርክ የሚባል ፕላትፎርም አለ ኦንላይን ላይ የሚሰራበትና የመጀመሪያ ስራ ለማግኘት እኔ አመት ከ6 ወር ይፈጀብኝ። አፕወርክ ልመለስ። የመጀመሪያ ስራ ሁሉም ሰው መቼስ አንተ ጋርም ብዙ ዴሞች አይቻሉኝ። ዴሞች ሳይሆን ኮሜንቶች ይመጣሉ ብዬ ፐርሰናል ማስባለሁ ዴሞች። ለዛ እና በቃ የመጀመሪያ ስራ እና የመጀመሪያ ስራ አንተ እንዴት አገኘ? ዋው የኔ የመጀመሪያ ስራ
ታይሙን ለማስታወስ መቼ መሰለ አፕወርክን በኮንሰፕት ደረጃ የሰማሁት ግቢ ተማሪ እያለሁ ነው። እኛ ግቢ ተማሪ እያለን አንድ ልጅ ነበር እኛ ዶር የሱ ጓደኛ 5 ኪሎ ይማራል እዛው አዲስ አበባ ማለት ነው። እሱ ሶፍትዌር ነው የሚሰራው እና እነሱ ያው ሪሌቲቭሊ ቀረብ ይላሉ ከኛ። እኔ ማትስ ፈልጌ ነው የገባሁት ማትስ ባይዘው። ከዛ እሱ አፕወርክ ላይ ይሰራልና እዚህ አይኮግላብስ የሚባል ሜቢ ታውቁታላችሁ እዛ እየተመላለሱ ይውሉ ነበር። እዛ የሆነ ኤክስፖዠር አለ ገባ ኮኔክሽን ምናምን ስላለ ይሰማሉና አፕወርክ የሚባል ነገር አለ ምናምን ኦኬ እስኪ ቼክ ላድርገው ከፈትኩ አካውንት ሳየው ያኔ እንዲህ ሳቹሬትድ አይደለም ስራ አፕላይ ለማድረግ አሁን ያኔ ኮኔክት አይጠይቅም ምናምን ኢት ዋዝ ሲምፕል እና አየሁት ኦኬ ምናምን አልኩ ያኔ ዝም ብለህ ታልፈዋል። ከዛ በኋላ ግን ከሆነ ጊዜ በኋላ ለምን እቺ ነገር አልሞክራትም ነገር ብዬ አሰብኩ። እንዴት ተጀመረ ማለት ያስጠናት ነው ወደ ፍቅር የሄደው? ያው ማስጠናት ብቻ ሳይሆን ያው ግቢ ውስጥ ነን ዶርም እዛው ነው እንውላለን አብረን ነው ምሳ እንበላለን ምናምን ቲም አለ እንደዛ ስለዚህ ማጥናት ብቻ ሳይሆን ያው አብረንም ስንውል ምናምን ባለው ጊዜ እንደዛ ነገር ይፈጠራል። እንደዛ ነው የተጀመረው። ከዛ ከተመረኩኝ በኋላ ኦልሞስት ከ3 አመት በኋላ አካባቢ ነው የተጋባ ነው። ዋው በ23 አመት ያገባሁት። እንዲያርገ እኛ ሴል የምናደርገው አይዘር ወርክሾፖቹን ነው ወይ ሜንቶርሺፕ ነው። I see. What's the difference between workshop and course? ያ ወርክሾፕ ሲሆን ዳይሬክትሊ የምፈልገው ጥያቄ ይጠይቀኛል። ካንተ ጋር ስፔሲፊክ ችግር ካለ ካንተ ጋር ሶልቭ እናደርገዋለን። ኦኬ ስለዚህ በጆርኒ ላይ ታለው ነው። በጆርኒ ላይ የሚኖርህ በቃ እንደ ዋን ቱ ዋን ለምሳሌ ትምህርት ቤት ስትማርና ትምህርት ቤት ፕራይቬት አስጠኝ ሲኖር እንደሚለያየው ነው ማለት ነው። ዋን ቱ ዋን ሜንቶሮች አሉ። ሜንቶሮችን በስፔሲፊክ ታይም ታገኛቸዋለህ። ኦኬ ፐርሰናሊ ላንተ የሚያስቸግርን ነገር ትጠይቃለህ። እሱኛው የምናደርግበት ምክንያት መቼም ቁጭ ብሎ ማለት አንተን እየጠበቀ በነፃ የሚመልስልህ ሜንቶር የለም ሊኖር አይችልም። ግን አትሊስት ኤክሴል ያደረጉ ምናምን ሰዎች በዛው እናደርጋለን ማለት ነው። ኦኬ ኦፈሩን መታወቅ አለበት ምለው ማለት የፈለኩት ምንድነው አፕወርክ ወርክሾፓችንን ጆይን ካደረጋችሁ በኋላ አፍተር ኮምፕሊሽን የሚል ኦፈር አለ። ያን ኦፈር ነው ኤክስፔክት ማድረግ ያለበት ሰው እንጂ ራሱ የሚያስበውን አይደለም። ያ ማለት እንግዲህ ከኢንሹራንስ ከወጣ በኋላ ነው። ያው ከኢንሹራንስ ከወጣ በኋላ ያልሞከርኩት ነገር የለም። ኢንሹራንሱ ላይ ያለው ምን መሰለህ ተርኒንግ ፖይንቶቹ እንደገባሁኝ ማስተርስ ኮምፒውተር ሳይንስ ነበር መማር የምፈልገው። ቅድም እንደነገርኩ ያው ትንሽ ከኮምፒውተር ጋር ሪሌትድ ስለነበር እና ምዝገባ አለፈኝ። እንደ አጋጣሚ አዲስ አበባ ዩኒቨርሲቲ ለመመዝገብ ፈልጌ አለፈና በዛ አመት መጨረሻ ላይ ማስተርስ ግን ሄጄ ስመዘገብ ኮምፒውተር ሳይንስ አይደለም የተመዘገብኩት ቢዝነስ። ኦኬ ምንድነው በዛ አንድ አመት ውስጥ የተፈጠረው? ያቺ አንድ አመት ሺፍት ነች። የተወሰነ ሺፍት ይመጣል። አሁን የሆነ ሰውዬ ይመጣል ክላይንት ከበድ ያለ ክላይንት ነው። ወሎ ሰፈር ብራንች ነበር 90 ምናምን ቦቴ መኪና ሊያስገባ ይመጣል ከነተሳቢው። ከዛ እዛ ያሉት ሰዎች ነው አይገባኝም። አሁንም ቢሆን የሆነ ወይ ቁጥሩን ለምደውት ይሆን አላውቅም። ሰሚ ሹርድ ምናምን ይልና ሰሚ ሹርድ ማለት ያለ አጠቃላይ ካፒታል ድምር ማለት ነው። ሰሚ ሹርድ ስናየው የ90 ምናምን ቦቴ በ100 ሚሊዮን ውስጥ ይገባል። ታውቃለህ ሰውዬው እንዲያየዋል ይገርመኛል ምናምን እንትን በዛ ላይ ካለው ሌሎች ቢዝነሶቹ ላይ ቤት ውስጥ ምንድነው ያለው ግራ ይገባኛል። ከዛ ይሄን ደሞዝ አስበዋለሁ ያስደንቃል። የሆነ በቃ ልዩነቱ አስደማሚ ነው። እውነቴን እኮ እንደገባን ስለሚያስብ ነው እንደዛ የሚያስቡት። ኧረ እኔማ እንትና አሁን ባጃጅ ወይም ራይድ ስራ መኪና ይገዛል ፋሚሊ ለመርዳት ይሞክራል ሰዎች። ኧረ እኔ ኢንጂነሪንግ ተምሬ እንዴት ራይድ እነዳለሁ ይላል። ታዲያ ኢንጂነሪንግ ተምረሽ ቤት መቀመጥ ውስጥ ደስ ይላል? በጣም የባሰው አይበሰው በጣም ምን አሰብኩ አይቺ ነገር በዶላር መሆን አለበት ጨዋታው የሚል ነገር አይምሮ ውስጥ እየመጣ ነውና ቢዝነስን መማር አለብኝ ብዬ አሰብኩ። ማስተርስ እንደዛ ገባሁ። ከኢንሹራንስ ከወጣሁኝ በኋላ አፕወርክ እንግዲህ ከሞከርኳቸው ውስጥ ነው ማለት ነው። እንዴት ነበረ ኢትዮጵያ ውስጥ አፕወርክ ላይ ምንም ኮንቴንት አልነበረም። ምንም ማለት ምንም ዜሮ። ውጭም ላይ ብዙ የለም አለ ግን ብዙ አልነበረም። አንድ ፍሪላንሰር ኤምቪፒ የሚባል ልጅ ነበር። ከሱ ውጪ ደግሞ ብራያን የሚባል ልጅ ነበር። እሱ አሁን ላይ $1 ሚሊዮን ላይ ሰርቷል አፕወርክ ላይ ብራያን በጣም ትልቅ እና የእሱን አንዳንድ ነገሮች አያለው ግን እንዲህ ጥብቅ ያለ ነገር የሚያሳይ የለም። ይሄ ፎቶ ካላስገባህ ምናምን ያው ፎቶ እዛ ጋር
በቃ የሆነ ኢንስታግራም ፎቶ ምናምን ታረጋለህ ፕሮፋይል። አይ መሆን የለበትም የስራ ነው ግን አላቅም በቃ ከስራ ማይ ኔም ኢዝ ሚኪያስ ምናምን እላለሁ። ስሙ እኮ ከላይ አለ። 3 ቀን ሞክረዋለሁ ተዋለሁ። የሆነ ወር ምናምን ቆይ እቺ ነገርማ ምናምን ነገር ትላለህ ሞክረዋለሁ። ያ የነገርኩ ልጅ አሁን ላይ በጣም ትልቅ ነው። የቅድም 5 ኪሎ ያልኩ ልጅ በጣም ትልቅ ነው ማለት በጣም ትልቅ ነው። ትልቅ የሶፍትዌር ኤጀንሲ ያላቸው አሁን አዲስ አበባ ውስጥ ሎካሊም እየሰሩ ነው። አፕወርክ ላይ $500,000 በላይ ሰርቷል። ኢትዮጵያ ውስጥ እኮ $500,000 በላይ ሰርቷል። አሁን ደግሞ ፖድካስት ጀምረዋል። ያው እዚህ ጋር አሁን እንትን ማለቱ ጥሩ ስላልሆነ ነውና ፖድካስትም ጀምረዋል ምናምን እነሱን ታያለህ እንትን ላይ ሶሻል ሚዲያ ላይ ታያለህ። በፍሪላንሲንግ እንዲሰራው ምናምን ይላሉ። እቺ ነገር እያልኩ ድጋሚ ትሞክራለህ። የመጀመሪያ ስራ ያገኘሁት እንዴ ነበረ አፕላይ አድርጌ ሰውየው ቆየ በጣም ሳይመልስልኝ። እንደነገርኩ ይሆናል አይሆንም እላለሁ። የሆነ 3 ቀን ሞክሯል ምናምንና ከዛ አፕላይ አድርጌ ቆየ። እኔ ተስቼዋለሁ መልሶልኛል ሰውየው። ይሄ ማለት ነው 2020 ነው 2020 እንደገባ ነገር። ከዛ እንዴ መልሰልኝ ነበር ሊሆን አልኩት ከ20 ምናምን ቀን በኋላ ስለው አይ ስራው እኮ ተሰርቷል ነገር አለኝ። ሳይሆን እውነትም ሃየርድ ማየት ትችላለህ እዛ አፕወርክ ላይና ሃየርድ ምናምን ይላል። ኦኬ ብዬ አዘንኩ ምናምን ግን ምን አልኩት ሌላ ስራ ካለ ላክልኝ አልኩት። ከዛ እንደዚህ አይነት ስራ ከሆነ መስራት ትችላለህ አለኝ። አዎ አልኩት ላክልኝ። የመጀመሪያ ስራ እንደዛ የሰራሁት ሰው መልካም ሰውም ነበር ማለት ነው። አዎ ነበረ። እድል ታማ በድል አላምን ግን ኦኬ ሌላ ስራ ካለ ላክልኝ ስላልኩት ነው የሰጠኝ። በድል አላምንም እኔ ጌታ ቢፈቅድ እስከ መቼ እንጠብቅ? የተጀመራለ? አዎ የተጀመሩ አሉ 3 መጽሐፎች። በዚህ ሰዓት ባልል ደስ ይለኛል ግን ጌታ በፈቀደ ሰዓት ላይ ወይ ደስ ይላል በጣም። ዩቲዩብ ደግሞ በ3 አማርኛ 3 አለ። ከዛ አንደኛው ቋንቋ ደግሞ አልናገርም ምናምን አልክ። ዲስ ነው አልናገርም የሚለው ምን አስቦ ነው ምናምን አልኩኝ። እኔ ደግሞ እስቲ ስለሱ ነግረኛለህ ምንድነው አልናገርም ያልከው ቋንቋ? እንግሊዝኛ ነው። እሺ አልናገርም ሳይሆን እንግሊዝኛ ነው ግን ቻናሉን አልናገርም ነው እንዴ ያልከው? እሺ ለምንድነው ያው ዩቲዩብ ላይ አልጎሪዝም የሚባል ነገር አለ። ከአማርኛ ኦዲየንስ ሄዶ ሰው ማለት ፐብሊክ ካደረኩት መቼም በእርግጠኝነት የሆነ ያክል ሰው ቼክ ማድረጉ አይቀርም እየገባ ያ ከሆነ ባጭሩ ቻናሉ ፑሽ መደረጉ እንትን ይላል ይበዛል። እንዴት ወደ ኢትዮጵያ ሰው ፑሽ መደረግ ይበዛል። እሺ ያ ደግሞ ሲሆን አድረቨኑን በጣም ይጎዳዋል። ለሰማን ፈልገው አሁን ከረንት ላይ እየሰራ ያለው እስቲ በትክክል ንገረንና ወጣቶች ደግሞ በምን መልኩ መምራት ይችላል ብለህ ታስባለህ? ምንም የሌለው ወጣት ምንም የሌለው ሰው ከዚህ ምትነሳ ብር የለኝ ማለት አትችልም። ለምሳሌ አሁን ይሄ ተምረው ተመረቀው የተቀመጡ ብዙ ወጣቶች አሉ። በተማርንበት ስራ እስከምናገኝ ድረስ እንቀመጥ ያሉ እነሱ ደግሞ መቀመጥ የለባቸው የወንበር አምባሳደር መሆን የለባቸው ብዬ አስባለሁ። በተቀመጡበት ስልካቸውን እንኳን ይዘው መስራት ይችላሉና ይሄን የሰዎች እንድታነቃቃል ወይም እንድትቀሰቀስልኝ ፈልኩ። ይሄንን ካንተ ውጭ ሌላ አማኝ ይኖራል ብዬ አላስብም። ከስክራች ተነስተ አሁን የደረስክበትን ቦታ ብዙም ሰው ስለሚያውቅ ማለት ነው። እስቲ ለነዚህ ተምረው እቤት የተቀመጡት በተማርንበት ብቻ ነው ምን ሰራው ላሉት ወጣቶች ጥሩ ጥያቄ ጠይቅሽ። እንዴ አንደኛ ሰው ኢንጂነር አይደለም ዶክተር አይደለም። አሁን ለምሳሌ ኢንጂነሪንግ ከተማርኩ ኢንጂነር ነኝ አይደለም ያ ታይትል ነው። እኔ ሰው ነኝ። ስለዚህ የግድ ኢንጂነሪንግ ውስጥ ካልሆነ ብዬ ድርቅ ማለት የለብኝ። ምንም ስራ ይሁን እጄ ላይ ስራ ከሌለ በተማርኩበት ምንም ነገር ካላገኘው ቁጭ የምጠብቀው ነገር ሊኖር አይገባም። እንደውም ትናንትና አንድ ፖስት ያደረኩታል ኢንስታግራም ላይና አሁን የሚገጥም ችግር በሙሉ የፈጠርከው ወይ አንተ ነህ ወይ ደግሞ ያንተ እይታ ነው የፈጠረው።